ብዬ አስባለሁ። ብዙ ምንም አልችልም። ችግር የለም። አትጨናነቂ። እሺ አትጨናቂ። እሺ እሺ ፍቅረኛ ነበረኝና ለ7 ዓመት አብረን ኖረናል። ስልክ በፍቅር 7 ዓመት ቆይተናል ከሱ ጋራ። እሱ የሚኖረው ኢትዮጵያ ነው፣ እኔ የምኖረው ስደት ነው። እና መጀመሪያ ትውቃችሁ እንዴት ነው ትለናለህ አይደል? ከዚህ በፊት ስጠይቃችሁ ሰምቻለሁና አጋጣሚ ነው የተዋወቀ ነው። ዘመድ ጋር ሄጄ ነበረና እንዲህ አብረን ኖረን የአንድ ሀገር ልጆች አይደለንም እሱ ምንም። ከዛ ተዋውቀን በስልክ እየተገናኘን በስልክ እያወራን ቆየን እና ወደ ስደት ለማምጣት እሱ ፈቃደኛ አልነበረም። እና እኔ ዝም ብዬ እምቢ አልኩትና መጥቼ በስልክ እንገናኛለን። ከዛ ብር አስገቢ አለኝ። የምትወጂኝ ከሆነ ብር አስገቢ አለኝ። በእኔ አካውንት ላይ ብር እንድታስገቢ እፈልጋለሁ ስለኝ አይን አላስገባም አልኩት። ከዛ ብር ካላስገባሽ አትወጂኝም ምናምን ነገር አለኝና አውረኝ። ከዛ እንደዛ ሆኖ ብቻ የሆነ ሰዓት ላይ በራሱ ጊዜ ይሄዳል፣ ይጠፋል፣ በራሱ ጊዜ አይደውልልኝም። የሆነ ሰዓት ላይ ደግሞ መጥቶ ያሳምነኛል እንደሚወደኝ፣ ከኔ ጋር እንደምኖር፣ ለወደፊት አብረን እንደምንኖር ምናምን ይነግረኛል። እና እኔ ደግሞ ባወራ ቃላት አምናለሁ። ተጣልተንም ተናድጄበትም ብር አላስገባልህም ምናምን ብየውም በቃ እኔ እኮ አውቄ አይደለም የጠየኩሽ፣ ይቅርታ ብር ስለጠየኩሽ አስከፍቼ ከሆነ ምናምን ይለኛል፣ ያሳምነኛል ምናምን ነገር። ምን ያህል ብር ጠየቅሽ? የሆነ አይደለም ሙሉ በሙሉ ነው አስገቢ የሚለኝ። ማለት በቃ ቤተሰቦችሽ ጋር ሆነ ማንም ጋር ታስቀምጪ፣ እኔ ጋር እንድታስቀምጪ እፈልጋለሁ፣ እኔ የወደፊት ባልሽ አይደለሁም ወይ ምናምን ይለኛል። ከዛ እኔ ደግሞ አላስገባልህም፣ እኔ የታቀ በደንብ አንተዋወቅም፣ ቤተሰብ አይተዋወቁም ሀገር ቤት ላይ ማለት ነው። ስለዚህ አላስገባልህም አልኩት። እሺ ከዛ እንደዛ ስለው በጣም ይናደድብኛል። ሰው አንድ ቀን ተዋውቆም በፌስቡክ በቲክቶክ በተለያየ ነገር ተዋውቆም ያስገባል። አንቺ እኮ እኔን የምታውቂኝ ሀገር ቤት ሳለሽ ነው፣ ከአንቺ ጋር ብዙ ጉዞ ተጉዘን የለም ወይ ምናምን ነገር ይለኛል። እና ብቻ የሆነ ሳለ ያስፈራራኛል። አንቺ እኮ በቃ እኔ እንዴት ልንገርክ፣ ብቻ ያስፈራራኛል። በቃ የኔ እንደምትሆኝ ምናምን ነገር እያለ ይመጣል። በቃ ይሁን እንደሚወደኝ የሚናገራል። እኔ ደግሞ በቃ ከኔ እንድርቅ ነው የምፈልገው፣ አልፈልገውም። ብቻ እኔ ከአንቺ ጋር ነኝ ይላል። እና እንደዛ ስለኝ እኔ ደግሞ በጣም ፈሪ ነኝ ነገር። አሁን ለራሱ እየፈራ ነው። እንዴት ላርቀው ከሱ? እንዴት ልሆን? እንዴት ልለይ? እስካሁን ምንም ብር አላክሽለትም? አላኩለትም። እኔ ብር ግን ብር ላክ እያለ ይጨቀጭቀኛል፣ ይነዘንዘኛል ምናምን። ለምንድን ነው ብር ማትልኝ? ስራ እኔ ምን አውቃለሁ፣ አላቅም። ስለ ልጁ ብዙ ነገር አላቅም። እኔ ከመጣሁ ወደ 4 ዓመት ሆኖኛል፣ ስደት ማለት ነው። በሀገር ቤት ሳለሁ 4 ዓመት ነው አብረን እየኖረ ነው። እና አንድ ላይ ማለት 3 ዓመት ነው አብረን ወደ ሀገር ቤት ሳለሁ የኖረ ነው። ወደዚህ ከመጣሁ ግን 7 ዓመት፣ አንድ ላይ 7 ዓመት ሆነ ከሱ ጋር እያወራ ነው። ነገር ግን ብር አስገቢ፣ ለምንድን ነው ብር ማታስገቢ? ለምንድን ነው እኔን እንደ ሌሎቹ ማታይ ምናምን ነገር ይለኛል። ደግሞ ለምንድን እሺ አንተ ከኔ ጋር የምትኖር ከሆነ ስልክ አትደውልም ምናምን ነገር ይላለው። ይሁን እኔ ግን ብዙ እንዲደውልልኝ ምናምን አልፈልግም። እሱ ግን ይደውልልኛል፣ እንደሚወደኝም ፍቅር ይገልጽልኛል። የሆነ ሰዓት ላይ ነው በቃ 3 ወር 4 ወር እንደዛ ይጠፋል በራሱ ጊዜ ማለት ነው። አሁን ሰሞኑ መጥቶ ደግሞ እኔ ደግሞ ብሎክ አደርግለታለሁ። ስልክ ቁጥሬን ያውቃል። ኢሞ እየቀያየረ እየከፈተ ወይም ዋትስአፕ እንደዛ እየቀያየረ እየከፈተ ይመጣል። ከዛ በመጠሳት ላይ ደግሞ ከኔ ጋራ መለየት እንደማይፈልግ ይናገራል፣ ያሳምነኛል። እኔ ደግሞ እንዲኖር ከኔ ጋራ አልፈልግምና አሌክስ ነገር እያበዛው ነው መሰለኝ። ችግር የለም። ውስጥሽ ያለውን ነገር በሙሉ ንገሪኝ። ለዛ ነው እያዳመጥኩሽ ያለሁት። እሺ፣ ስለዚህ ምንድነው የምትፈልጊው አሁን? ከሱ ጋር እንዴት መለያት እንዳለብኝ እኔም አልዋሽም። ወደዋለሁ፣ ያኔ ደስ ይለኛል ልጁ። እኔ የምፈልገው አይነት ወንድ ነው። ግን ቢሆንም እኔ ከሱ ጋር እንዴት ነው መለያት ያለብኝ? ይህን ልጅ ከኔ ህይወት እንድርቅ ማድረግ የምችለው እንዴት ነው? ብሎክ አደርጋለሁ። ነገር ግን ስልኩን ቀይሮም ሆነ እኔ መንፈስ ነው መሰለኝ እንዴት እንደሚመጣ ለራሱ አላውቅም። እኔ እንጃ
እንዴት ማድረግ አለብኝ አሌክስ? ማለት እኔ እንደምፈልገው አይነት ወንድ ነው አልሽኝ ማለት ምን ማለት ነው? አይ በቃ ልጁ ደስ ይለኛል፣ አልጠላውም፣ አልዋሽክም፣ አልጠላውም ማለት ምኑ ነው የተመቸሽ? እንደምትፈልጊው አይነት ወንድ ከሆነ አንቺ አሁን ምኑ ነው የሳበሽ? አቤት ምኑ ነው የሳበሽ? እኔም እንደምፈልገው አይነት ወንድ ነው አልሽኝ። እሱ ማወቅ ፈልጌ ነው። ምኑ ስቦሽ ነው? አይ ልጁ ጸባዩ ሁሉ ደስ ይለኛል። በመጠሳት ላይ ሲያሳምነኝ እንጃ እኔ ምን አውቃለሁ። እኔ ምኑን እንደምወደው አላውቅም። ወደዋለሁ ግን አሁን ላይ መወሰን ፈልጋለሁ። ከሱ ጋር መራቅ ፈልጋለሁ። ይሁን በመጠሳት ላይ ደግሞ እንዲህ እንደምናገረው አይደለም። አልጨክንለትም። በቃ ይሁን አልጨክነውም። ከሱ የሚናገረው ቃላቶችን አምናለሁ። እሺ ሚዩት አድርጊና አዳምጪኝ። አንደኛ ነገር ልጁ ምንድነው የሆነ ነገሩ ማለት እየተመቸኝ ነገር አለ ብለሻል። አሁን ይሄ ልጅ ጡረተኛ ነው። ገብቶሻል? ወንድ ልጅ ከሴት ገንዘብ አምጪ ብሎ አፍ አውጥቶ ከጠየቀ በፍቅር ህይወት ላይ በቃ አክትሟል። ምክንያቱም የክብር ጉዳይ ነው አንልም። ክብራችን በጣም ያሳስበናል። የእውነቴን ነው የምነግርሽ። ምክንያቱም በምናፈቅራት ሴት ልብ ውስጥ የበታችነት ስሜት ዝቅ ተደርገን እንድንታይ አንፈልግም። በትክክለኛ ካሰበው ወንድ ልጅ ነው። ማያፈቅርሽ ከሆነ ግን ፕሌንም ግዢልኝ፣ የግል ጀትም ካለሽ በግዢልኝ ደስ ይልሻል ሊልሽ ይችላል። የሚያፈቅራትን ወንድ ልጅ የሚያፈቅራትን ሴት በጭራሽ አይጠይቃት። ዝቅ አድርጋ ልታየው እንደምችል ያስባል። ወንድነቱ፣ ክብሩ፣ በራስ መተማመኑ በእሷ ዘንድ እንደሚወርድ ይገባዋል። ስለዚህ ስለማያፈቅርሽ አንቺ ቀረሽ አልቀረሽ፣ ስለሱ መጥፎ አሰብሽ አላሰብሽ፣ ዝቅ አድርገሽ አየሽው አላየሽው ምንም አይገርመው። አያፈቅርሽማ። ኦልሬዲ ተጠቅሞብሽ ነው ሌዲ እያሰበ ያለው። ስለዚህ ከዚህ ሰው ጋር ምንም አይነት ንግግር አይደለም ህይወት ማሰብ የለብሽም። ምክንያቱም ልጁ ገንዘብሽን በእኔ ላኪ ካለ ምን ያህል ቢንቅሽ ነው? ገና ሳትጋቡ ልከሽለት ነገ በአንቺ ገንዘብ ሌላ ሴት ያገባበታል። አንቺ ሰው ሀገር ተቃጥረሽ ያገኘሽውን ነገር ገንዘብ በጣም ሬስፔክት ልታደርጊው የሚገባ ነገር ነው። ገብቶሻል? ካከበርሽው ያከብርሻል። ስለዚህ ከዛሬ ጀምረሽ ከዚህ ሰው ጋር ያለሽን ርቀት እያሰፋሽው ነው። አይሆንም። ከሱ እንዴት እርቃለሁ ካልሽኝ ደግሞ በገባሽበት በር ነው የምትወጪው። የገባሽው በመላመድ ነው አይደል? መላመድ ማለት በየቀኑ ስታወሩ ስትግባቡ ነው ወደ ፍቅር ውስጥ የገባሽው። ስትወጪም ቀስ እያልሽ ከሱ ጋር ያለሽን ርቀት እያሰፋሽ፣ ለምሳሌ በየቀኑ የምታወሩ ከሆነ አንድ ቀን እየዘለልሽ ማውራት፣ በአጠቃላይ ከሱ ጋር ደጋግመሽ ቴክስት የምትጻጻፊ ከሆነ እየዘለልሽ፣ በአንዴም ቀጥ ማድረግ ብለሽ ማቆም ትክክል አይደለም። ብዙዎቻችሁ የሆነ ነገር ማቆም ስትፈልጉ በአንዴ ነው ዝግትግት አድርጋችሁ የምታቆሙት ሁሉ ነገር። በአንዴ መኪና እየነዳችሁ በ80 ወይ በ140 ምናምን ይሁን ምናምን ስፒድ በአንዴ ፍሬን አትይዙ። ጭምቅ አድርጋችሁ መኪናው ይገለበጣል፣ አይቆምም። ህይወት ውስጥም እንደዛ ነው። ማቆም የምፈልጉት ነገር ካለ በአንዴ ፍሬን አይያዝም። ቀስ እያደረጋችሁ ማርሽ እየቀነሳችሁ ነው የምትሄዱት። ስለዚህ አሁን አንቺ ማርሽ እየቀነሽ ነው መሄድ ያለብሽ። ገብቶሻል አይደል? አሁን በየቀኑ ታወሩ ከነበር አንድ ቀን እየዘለልሽ ታወሪዋለሽ። በዚህ ሳምንት ኔክስት ዊክ 2 ቀን ታደርጊዋለሽ። የጠፋሽ ሲልሽ ስራ በዝቶብኝ ከሱ ጋር በማታወሪበት ሰዓቶች ደግሞ ምን ታደርጊያለሽ? ሌላ ነገር ስራለሽ፣ ስራሽ ላይ ታተኩሪያለሽ። ከጓደኞችሽ ጋር ከቤተሰብ ጋር ታወሪያለሽ። ብቻሽ የምትሆኝበትን አጋጣሚ በሙሉ ታጠፊያለሽ። ከዛ የእሱን ስፔስ ጭንቅላትሽ ውስጥ ሌላ ነገር እየሞላው ይመጣል። ከዛ ምንም እያልመሰለሽ ይመጣል። ፋይናሊ ማለት የጊዜ ጉዳይ ነው። ተግባባን? እሺ ልክ አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። አስቸጋሪ ነው ጎበዝ። ምንድን ነው እየተካሄደ ያለው? ገንዘብሽን በእኔ አስቀምጪ፣
ለማንኛውም በቀን 3 ዋጪው ሽሮፕ አትውጡትም ያለው እኮ ስንሰጣችሁ ችግሩ ታስቀምጡታላችሁ ወስዳችሁ። ጤና ይስጥልኝ። ሄሎ ፍቅር ራሱ የሆነ አካል ቢኖረው የሆነ የት ሮጬ ልጥፋ የሚል ይመስለኛል። የሚዋጥ ነው። አዎ ጓልዬ የሚዋጥ ነው። የሚዋጥ ሽሮፕ ነው እኛ የምናዘው፣ የሚጠጣውን አይደለም። የሚዋጥ ሽሮፕም አለ ባይዚ እኛ ጋር ብቻ ነው የሚገኘው እሱ። እኛ የፈበረክ ነው። ይሄ የፍቅሩ እንትን ነው። በጥንቃቄ ላቦራቶሪ ውስጥ የተመረተ ነው። ጤና ይስጥልኝ። ሄሎ እሺ፣ አይሰራም። ቀጣይ ቶሎ ሄሎ ብያችሁ ካልመለሳችሁ ወደ ቀጣዩ ነው። እሺ፣ የሚወጋ የለም አለ። እሱ በጣም የጠናባቸውን እንወጋለን። በዚህ የሚወጋ አለ። በዚህ እንደ ፖሊዮ ተከትቦ የሚያውቃለ። ልክ እንደ ፖሊዮ ክትባት በዚህ የምንሰጠዋል ክትባት። ቤት ለቤት ዶር ቱ ዶርማ መጀመር አለብን። ዶር ቱ ዶር ክትባት በጣም ያስፈልጋል። በጣም በር ጋር ምንድን ነው ጋይስ? በጣም እንትን ብላችኋል።